ይህችን ሀገር ካያችሁ በኋላ አፍሪካን በሌላ አይን ማየት ትጀምራላችሁ። ንጹህ ከተሞች፣ ሰላማዊ ደህንነት፣ ፈጣን እድገትና አስገራሚ ታሪክ። ዛሬ አብረን ወደ ሩዋንዳ እንጓዛለን። ሩዋንዳ ስትባል ብዙ ኢትዮጵያውያንም ሆነ ሌሎች ዜጎች በአእምሯቸው መጀመሪያ ላይ የሚመጡ ሁለት ፍጹም ተቃራኒ እውነታዎች አሉ። አንደኛው እንደ ኤሮፓያን አቆጣጠር በ1994 ዓመተ ምህረት የተከሰተውና መላውን ዓለም ያስደነገጠው ያ አሳዛኝ የዘር ጭፍጨፋ ታሪክ ሲሆን፣ ሁለተኛው ደግሞ ዛሬ በአፍሪካ ውስጥ በንጽህና በደህንነትና በፈጣን ልማት የምትጠቀስ ግንባር ቀደም ሀገር መሆኗ ነው። ለመሆኑ ኑሮ በሩዋንዳ ምን ይመስላል? በተለይም አንድ ኢትዮጵያዊ ወደ ሩዋንዳ መጥቶ ቢኖር ምን አይነት ፈተናና እድሎች ያጋጥሙታል? ምግብ ውድ ነው ወይ? ስራ ማግኘትስ ምን ያህል ከባድ ነው? እነዚህን ጥያቄዎች እየመለስን ዛሬ ስለ ሩዋንዳ እውነተኛ ገጽታ በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን በቀጥታ ወደ ፕሮግራሙ እንሻገር። ጉዟችንን ከቤት ስንጀምር ከአዲስ አበባ ተነስተው ሩዋንዳ ኪጋሊ ለመግባት በአየር መንገድ ከ2 ሰዓት ተኩል እስከ 3 ሰዓት ብቻ ነው የሚፈጅባቸው። ስለዚህ ጠዋት ቦሌ አየር መንገድ የነበረ ሰው ከሰዓት በኋላ ኪጋሊ ውስጥ ምሳውን መብላት ይችላል። ወደ ኪጋሊ የሚያደርሰው የበረራ ዋጋ እንደ ወቅቱ ቢቀያየርም አሁን ባለው የትኬት ዋጋ ግን ከ400 እስከ 900 ዶላር ድረስ ሊያስከፍል ይችላል። በበዓላትና በቱሪስት ወቅቶች ግን ከዚህም በላይ ከፍ ሊል ይችላል። ሩዋንዳ በስፋት በጣም ትንሽ ሀገር ናት፣ ነገር ግን በውበት እጅግ የታደለች ናት። ዓለም የሺህ ኮረብቶች ሀገር ብሎ ይጠራታል። ወደምትሄዱበት አቅጣጫ ሁሉ አረንጓዴ ኮረብቶች፣ ሸለቆች እና ማራኪ እይታዎችን የምትመለከቱት። ሌላው ብዙ ጎብኚዎች የሚያስተውሉት ነገር የሰዎቹ ቁመና ነው። በሩዋንዳ ያሉ ሰዎች በአብዛኛው ረዣዥም፣ ቀጭንና የተረጋጋ ስብዕና ያላቸው ናቸው። በተለይ የሩዋንዳ ሴቶች በተፈጥሯዊ ውበታቸው፣ በአለባበስ ስርዓታቸው በብዙዎች የሚደነቁ ሲሆን የፊታቸው ገጽታና ቁንጅናቸው ከኢትዮጵያውያን ጋር በብዙ መልኩ የመመሳሰል ባህሪ ያለው። ይህ በመሆኑም አንድ ኢትዮጵያዊ ኪጋሊ ውስጥ ሲንቀሳቀስ ባዕድ ሀገር ሳይሆን የገዛ ሀገሩ ያለ ያህል የመለማመድ ስሜት ይሰማዋል። አንድ ኢትዮጵያዊ ሩዋንዳ ሲደርስ መጀመሪያ የሚደነግጠው ግን በምግብ ባህሉ ነው። ለምን ካላችሁ እዚያኛ የምናውቀው እንጀራና ወጥ በብዛት የለም። በምትኩ ሙዝ፣ ድንች፣ ባቄላ፣ በቆሎና ካሳቫ በብዛት ይበላሉ። በተለይ ሙዝ በሩዋንዳውያን ሕይወት ውስጥ ትልቅ ቦታ አለው። እኛ እዚህ ኢትዮጵያ ውስጥ ሙዝን የምናውቀው እንደ ፍራፍሬ ወይም ከምግብ በኋላ የሚበላ ነገር አድርገን ቢሆንም ሩዋንዳዎች ግን ማቶኬ የሚሉትን የሙዝ አይነት እንደ ድንች ቀቅለውና አብስለው እንደ ዋና ምግብ ነው የሚመገቡት። ሌላው ታዋቂው ምግባቸው ኡጋሊ ይባላል። እርሱም ከበቆሎ ዱቄት የሚሰራ ጠንከር ያለ ምግብ ነው። ስጋ ወዳጆች ከሆናችሁ ደግሞ ብሮሼት የተባለውን ምግብ በየቦታው ታገኙታላችሁ። እሱም በእንጨት ላይ ተሰክቶ በከሰል የሚጠበስ በጣም ጣፋጭ ስጋ ነው። ቡና አፍቃሪ ከሆናችሁ ግን ሩዋንዳን ተወዳታላችሁ። ምክንያቱም ሀገሪቱ በአፍሪካ ውስጥ ምርጥና ጥራት ያለው ቡና ከሚያመርቱ ሀገራት አንዷ ናት። ኑሮ በሩዋንዳን ስንመለከት እንደ ሌሎች የአፍሪካ ሀገሮች የኑሮ ውድነትን የምትጋፈጡባት ሀገር ስትሆን ሩዋንዳ ከብዙ ሰዎች ግምት በተቃራኒ በጣም ርካሽ ሀገር አይደለችም። በተለይ ዋና ከተማዋ ኪጋሊ ከፍተኛ የኑሮ ውድነት ያለባት ከተማ ናት። ቤት ኪራይ ስንመለከት አንድ መኝታ ቤት ያለው አፓርትመንት በጥሩ አካባቢ ለመከራየት በወር ከ300 እስከ 700 ዶላር ያስፈልጋቸዋል። ይበልጥ ደህንነቱ የተጠበቀና ቅንጡ አካባቢዎች ውስጥ ከሆነ ደግሞ ኪራዩ ከ1000 ዶላር በላይ ሊሆን ይችላል። የምግብ ወጪም ቢሆን ከኢትዮጵያ በተወሰነ ደረጃ ከፍ ያለ ነው። ስለዚህ አንድ ሰው በኪጋሊ ከተማ ውስጥ ተጨናንቆ ሳይሆን ዘና ብሎና በምቾት ለመኖር በወር በአማካይ ከ700 እስከ 1500 ዶላር ገደማ ገቢ ሊኖረው ይገባል። የሩዋንዳ ገንዘብ ሩዋንዳ ፍራንክ የሚባል ሲሆን አሁን ባለው ምንዛሬ አንድ የኢትዮጵያ ብር 9 የሩዋንዳ ፍራንክ ማለትም 1000 የሩዋንዳ ፍራንክ ከ108 እስከ 110 የኢትዮጵያ ብር ይመነዘራል። ምግብና ትራንስፖርት በሩዋንዳ በዋና ከተማዋ ኪጋሊ በአንጻራዊነት ከአዲስ አበባ ጋር ተቀራራቢ ነው። ቤት ኪራይን በተመለከተ በኪጋሊ ውስጥ በአንጻራዊነት የተመጣጠነ ኪራይ የሚገኝባቸው አካባቢዎች አሉ። ጊኮንዶ፣ ካኖምቤ፣ ኪኪሮ፣
ካቤዛ እነዚህ አካባቢዎች ከታዋቂዎቹ የቅንጦት ሰፈሮች ይልቅ ርካሽ ናቸው። አንድ መኝታ ቤት ያለው ቀላል ቤት 80,000 እስከ 200,000 የሩዋንዳ ፍራንክ ማለትም ከ8500 እስከ 22,000 ብር ገደማ ሲሆን መካከለኛ ደረጃ ከ2 እስከ 3 መኝታ ቤት ያለው ከ250,000 እስከ 600,000 የሩዋንዳ ፍራንክ ወይም ደግሞ በዶላር ከ200 እስከ 500 ዶላር ገደማ ይገኛል። በጣም ጥሩ ሰፈሮች ውስጥ ደግሞ ከ700 እስከ 1500 ዶላርና ከዚያም በላይ ሊደርስ ይችላል። ታዲያ ይህን ሁሉ ወጪ ለመሸፈን እዚያ ሄዶ ስራ ማግኘት ቀላል ነው ወይ የሚለውን ስንመለከት እውነቱን ለመነጋገር ሩዋንዳ እያደገች ያለች ሀገር ብትሆንም የስራ ገበያዋ እንደ ጎረቤታችን ኬንያ ወይም እንደ ደቡብ አፍሪካ ሰፊና ትልቅ አይደለም። ያለምንም የተለየ ሙያ ወይም ዲግሪ ዝም ብሎ ሄዶ ስራ ማግኘት እጅግ በጣም ከባድ ነው። ነገር ግን የተወሰኑ ዘርፎች ላይ ከፍተኛ ፍላጎት አለ። በተለይ በቴክኖሎጂ፣ በቱሪዝም ማኔጅመንት፣ በትምህርትና በጤና እንደዚሁም በዓለም አቀፍ ድርጅቶች ዘርፍ ጥሩ የስራ እድሎችና ከፍተኛ ክፍያዎች አሉ። በእነዚህ ዘርፎች ላይ ታዲያ የተማሩ ኢትዮጵያውያን በተለያዩ ስራዎች ላይ ተሰማርተው ይገኛሉ። በሩዋንዳ ውስጥ የሚኖሩ በርካታ ኢትዮጵያውያን አብዛኞቹ በስፋት የሚኖሩትና የሚንቀሳቀሱት ኪጋሊ ውስጥ ኪሚሁሩራ፣ ኒያሩታራማ እና ኪማሮንኮ በተባሉ የመኖሪያና የንግድ መንደሮች ውስጥ ነው። በእነዚህ ሰፈሮች ውስጥ በርካታ የሀበሻ ሬስቶራንቶችና ካፌዎች የሚገኙ ሲሆን ማህበረሰቡ በስፋት በተሰማራባቸው የንግድ ዘርፎች ማለትም በምግብ ቤት አገልግሎት፣ በጫማና አልባሳት አስመጭነት፣ በኮንስትራክሽንና በሪል ስቴት ልማት ላይ ትልቅ ተሳትፎ አላቸው። ከዚህም በተጨማሪ በኪጋሊ በሚገኙ የተለያዩ ዓለም አቀፍ ተቋማት በዲፕሎማሲያዊ ዘርፍና በተለያዩ ከፍተኛ ሙያ መስኮች ላይ ተሰማርተው ስኬታማ ህይወት እየመሩ ይገኛሉ። አሁን ደግሞ ብዙዎች ወደሚደነቁበት የሩዋንዳ ስኬት እንሻገር። ኪጋሊን የአፍሪካ ንጹህ ከተማ የሚያስብላት ምንድነው? የደህንነቷ ሚስጥርስ? በኪጋሊ ከተማ እኩለ ሌሊት ላይ ስልኮን ይዘው ቦርሳውን አንግበው ቢንቀሳቀሱ ማንም የሚነካውት የለም። የህዝቡ የዲሲፕሊን ደረጃና የፖሊስ ጥበቃ እጅግ የላቀ ነው። ለከተማዋ ንጽህና ደግሞ ትልቁ ሚስጥር ኡሙጋንዳ ይባላል። በየወሩ መጨረሻ ቅዳሜ ጠዋት ከሀገሪቱ ፕሬዝዳንት ጀምሮ እስከ ተራው ዜጋ ድረስ ማንም ሰው ሳይቀር ወደ መንገድ ወጥቶ አካባቢውን በጋራ ያጸዳል። በተጨማሪም በሀገሪቱ ፕላስቲክ ከረጢት ሙሉ ለሙሉ የተከለከለ ነው። በቱሪዝም ዘርፍም ቢሆን የተራራ ጎሪላዎችን ለማየት ውብ ሐይቆችንና ብሔራዊ ፓርኮችን ለመጎብኘት በየዓመቱ በሺዎች የሚቆጠሩ ቱሪስቶች ይጎርፋሉ። በአጠቃላይ ሩዋንዳ ለአንድ ኢትዮጵያዊ ጥሩ ደህንነት፣ ንጽህና፣ ስርዓትና ዘመናዊ የከተማ ህይወት የምትፈልጉ ከሆነ እንዲሁም በቂ ሙያ ብቃት ወይም ካፒታል ካላችሁ አዎ ሩዋንዳ ድንቅ ምርጫ ናት። ነገር ግን ያለምንም ዝግጅትና ያለ ስራ ዝም ብሎ መሄድ ዋጋ ያስከፍላል። ሩዋንዳ ትንሽ ሀገር ብትሆንም ካለፈችበት የጨለማ ታሪክ ተነስታ ዛሬ ለብዙ የአፍሪካ ሀገራት ምሳሌ መሆን ችላለች። እናንተስ ስለ ሩዋንዳ ምን ታስባላችሁ? ሄዳችሁ የመኖር ፍላጎት አላችሁ ወይ? ሀሳባችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክ እና ሼር እንደዚሁም ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ዝግጅት እስከምንገናኝ ሰላም ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።